ያው ፋሚሊ ደርሰናል በሆስፒታሉ ግን የቱ ጋር እንዳሆነች ነው ማናውቀው። በየክላሱ እንፈልግና በየክላሱ ነው የምንፈልገው። ሰላም ቤተሰብ፣ አሁን ያው ባለን አማራጭ እስኪ አሁን እዚህ አካባቢ ቆመናል እና ቤተሰብ እስኪ እዚህኛው ክላስ እዚህ ከሁለት አንዱ ቼክ አድርግ እስኪ እዚህኛው እና ቤተሰብ ቼክ እያደረገ ነው። እስኪ ወደዚህ ቀረብ በሉ። ሰላም ሰላም የኛ ፋሚሊዎች እንዴት ናችሁ? እንዴትስ ቆያችሁ? እንዴት አመሻችሁ? ያው ከወንድሜ ጋር እንግዲህ በሰላም መንገድ በሰላም ህይወት ቀጥለን ታርቀን በሰላም መንገድ እየመራን ነው እና ደግሞ በአስቸኳይ መንገድ ስለሆነ ነው የታረኩት እንጂ አሁንም ያው ታርቄዋለሁ። ወንድምነት ስለሆነ በጣም ስለምወደው ታርቄያለሁ። አንደኛ የታረቁበትን ምክንያት ሩታ ጋር ለመሄድ ያው ሩታ ወደ ሆስፒታል ገብታለች እና ሩታ ጋር ለመሄድ ከወንድሜ ጋር ይሻለኛል ብያለሁ እና ወንድሜ እስኪ ሰላም በላቸው። ትላንትና ብታስቀይመኝ ያው አንተ አይደለም እኔ ካንተ ጋር ከቤተሰቦች ጋር ነው ማወራው እና ችግር የለም ካንተ ጋር ማወራቸው። እሺ ሰላም ሰላም፣ እንዴት አላችሁልን? ውድና የተከበራችሁ የኛ ውድ ፋሚሊዎቻችን ሁላችሁም በያላችሁበት የዓለም ጫፍ ሁሉ ሰላማችሁ ብዝት ይበልልን። እንግዲህ ዛሬም በአዲስ መንፈስ በትላንትናው እንትን ሳይሆን በአዲስ መንፈስ እኔና ወንድሜ መተናል። የመጣንበትን ምክንያት ደግሞ ያው እንደነገራችሁ ሩታ ወደ ሆስፒታል ገብታለች ልትወልድና እሷን በጋራ አንድ ላይ ሁለታችንም ሆነን መጠየቅ ስላለብን አንድ ላይ መተናልና እንትናንትናውን ደግሞ ርሳው ላይ እንዳይመስል እንትና ሄርሚላን ወግበ እኔን እንደዛ ስላስቀየምከኝ አሁንም አነሳው የሷን ጉዳይ። አይ ለማኒ አሁን የገደለው እንትን ነው እኔ ሎክስ ምናምን አይደለም፣ ግን አንዳንዴ ነገሮችን እንትን ከማለት በፊት ቆም ብለህ ማሰብ አለብህ። ማ ትክክለኛ እንደሆነ እኮ ቤተሰብ እና እንትን አንዳንዴ ነገሮችን እንትን ከማለት በፊት ማን ጥፋተኛ ነው? አሁን አንተ እኔ እኮ ያንተን ሐሳብ ተረድቻለሁ። በዛን ሰዓት ሴት ሆና እንዴት ትሞቷታላችሁ ነው አይደል ያልከኝ? እኔ እኮ ተረድቻለሁ። ግን ደግሞ እሷም ደግሞ በዛን ልክ ፈረንጁን እንደዛ ስትሰድበው ከፍ ዝቅ ስታደርገው ተገቢ አይደለም። መመታት አይደለም በጣም እንትን መመታት ብቻ ያንሳታል። ሲያንሳት ነው እሱ ራሱ እና ብቻ ችግር የለውም። ያልተፈው አልፏል። አሁን ወደ መኋላ መመለስ አያስፈልግም። ለዛ ነው ዝም ያልኩህ። ምን ማወቅ ነው በቃ ጨርሰ እንድትመለስ ብዬ ነው። እኔ እዛ ጉዳይ ትቼዋለሁ። ሌላ ጊዜ በሰፊው ጠረጴዛ ላይ እናወራዋለን። ይሄ የኔ እናንተ ጉዳይ ምን ፈታው ጉዳይ ስለሆነ ችግር የለም። አሁንም እኮ ማለት ነው ሄርሚላ ከአብርሃምና ከሩታ ህይወት ማትወጣ ነገር ከሆነ ከዚህ እኔ አሁንም ልትሰድበኝ ወይ ልትመታኝ ትችላለህ። እኔ ወንድሜ ነህ ምታኛ፣ አንተ የፈለከው ነገር ብታረገ ምንም አይመስለኝም። ግን ሄርሚላ ከአብርሃምና ከሩታ ህይወት ማትወጣ ነገር ከሆነ አሁንም የከፋ ነገር ነው የሚገጥምሽ የሚፈጠረው። ተጠንቀቂ። ያው የምሬን ነው። አንተም ንገራት። እኔ ያው በቤተሰብ ፊት ነው አሁን ብትረጋጋ ይሻላል። እኔ አሁን ወደዛ ጉዳይ እኔ አልገባም። አሁን የሚያስጨንቀን ጉዳይ ሩታ በቃ ዋናው እዛ ጉዳይ ነው። ዋናው ነገር እኔ እናንተ እንፈተዋለን፣ አያሳስበንም። ስለዚህ እኛ ወደ ዋናው ጉዳይ መግባት አለብን ነው። ዋናው ነገር እሱ ነው። ዋናው ነገር እሱ ነው። ያኛው ነገር በግልም በቪዲዮም እናወራዋለን እና አሁን ሩታን ለመጠየቅ ያው እንትን ነገር ምናምን ጁስ ምናምን ያው ለራስ የሚያስፈልገውን ከወለደች በኋላ ይሻላል ብለን ነው። እሱን ነገር አላሟላንም እና እንሲ በባዶ ነው ሄደን የምንጠይቃት። እዚህ ሆስፒታል እንሄዳለን። የምትላቸው ነገር አለ ማለት ነው ወይ ሆስፒታል ብቻ የት እንደሆነ እኔ አላውቅም። አልደወሉኝም። ከካሜራ ውጭ ሆኛለሁ እኔ የሰሞን ከነሱ ጋር አልሆንኩም እና እስኪ የት እንዳሉ በእርግጥ እሱ ኤፍሬም ነግሮኝ ነበር ወንድሙ። እሱ አዲስ አበባ ነው ደውሎልኝ እንዲህ ሆስፒታል ናቸው ምናምን አለኝ። ሂዳለኝ እስኪ አሁን ለዛ ነው ካንተ ጋር ቢሄድ ይሻላል፣ ቢኖርም ባይኖርም ካንተ ጋር ይሻላል ብዬ አሰብኩ። ለዛ ነው አንድ ላይ ሆነን
ብንሄድ ይሻላል፣ ብንጠይቃት ይሻላል፣ ለክፉም ለደጉም አለን እንበላቸው በሚል ሀሳብ ነው ካንተ ጋር ይሻላል። አብርሃም ማለት እኮ ለኛ ብዙ ነገር ያደረገልን ወንድማችን ሩታም ለዛ ነው። ስለዚህ እንሂድ፣ በቃ እንሂድ። ቤተሰቦች እዛ ሆስፒታል ያለው ነገር ሁሉ ነገር እናሳያቸዋለን። ተከተሉ። በዚህኛው እንግባና ቀጥታ ቤተሰብ እስኪ ተከተሉ። እንደዚህ አድርገንና እስኪ ቤተሰብ አሁን ያው ፋሚሊ ደርሰናል። በሆስፒታሉ ግን የቱ ጋር እንዳሆነች ነው ማናውቀው። በየክላሱ እንፈልግና በየክላሱ ነው የምንፈልገው። ጽሁፉ ይግባና ሰላም ቤተሰብ። አሁን ያው ባለን አማራጭ እስኪ አሁን እዚህ አካባቢ ቆመናል እና ቤተሰብ እስኪ እዚህኛው ክላስ እዚህ ከሁለት አንዱ ቼክ አድርግ እስኪ እዚህኛው እና ቤተሰብ ቼክ እያደረገ ነው። እስኪ ወደዚህ ቀረብ በሉ። እንግዲህ ወልዳለችና እርጉዝ ነችና እስኪ ባይታይም ጨለማ ነው እንትኑ ጨለማ ስለሆነ አይፈረድም። ያው ጽሁፉ እንደምታዩት ሆስፒታል ነው የሚለው እንግዲህ የሆስፒታል እንትን ነገር እስኪ እዛኛው ክላስ ከሆኑስ ይሄ ማዋለጃ ምናምን አይደለም ጋር ማዋለጃ። እሺ ወደዚህኛው ክላስ ወደዛ እስኪ ወደዛ ቼክ እናድርግ፣ ወደዛ ቼክ እናድርግ ማዋለጃ እና ቤተሰቦች እስኪ አሁን እኔ በተራዬ ጠይቄ ልምጣ፣ እስኪ አረጋግጬ ልምጣ እንዳለች ወደ ላይ ቼክ አድርግ ወይ አጣ ነው እኮ ፋሚሊ። አብርሃም ደግሞ ስልኩ እየሰራልን አይደለም፣ ለምን እንደሆነ አላውቅም። ምናልባት ጭንቀት ውስጥ ሆኖ ነው መሰለኝ ስልኩን ዘግቶታል። ሲል ጠይቅ ይለዋል። አንድ እናታችን እዛ ጋርም ወደዛ ነው ምናምን ብላ ነግራን ነበር፣ ግን እስቲ እየጠየቀ ነው። ቻርታዬ ሞላ ከሆነ በሰላም ትውለድልን። ለእውነት እኔ በጣም ተጨነቁ እኮ ፋሚሊ። እስቲ መጣ፣ እሱም አቷት ነው መሰለኝ የሚሆነው። የሉም እዚህም የሉም። ለምን ለዶክተር አናናገር?
ለአንድ ዶክተር አናግረነው የት እንዳሉ መምጣታቸው ነው። አዎ መምጣታቸው ወይ ያለ መምጣታቸው ለአንድ ዶክተር ተናግረን እንትን ይነበር ማለት ነው። እስኪ ለአንድ ዶክተር እናናገርና ቤተሰቦች እስኪ እዚህ የሉም ተነስተዋል። እዚህ ነበሩ የተባልኩት ወጥተዋል። አለም ሆስፒታል ናቸው። ወደ ጠይቀና አለሃለሁ አለም እንትን በቃ ለምን አንተ ዶክተሩን ገብተህ ጠይቃት እኮ ገብቼ ልውጣ አይሻልም? ቆይ እዚህኛው ይሆናል። ቆይ እስኪ ወይ ሌላ ሰው ነው ያለው። እዚህ የሉም። ወደ አለም ሆስፒታል ናቸው ምናምን ብሎኛል። አለም ዶክተሮች ነውስ ማን አይደለም? ዶክተሩ ወደ አለም ሆስፒታል ወደ ሌላ ሪቨር አድርገናቸዋል ልከናቸዋል ብለዋል። ስለዚህ ያለን አማራጭ ወደ አለም ሆስፒታል መሄድ አለብን። ምን እናድርግ? አለም ሆስፒታል ሄደ መጠየቅ አለብን። እዚህኛው የሉምና እስኪ ካጣናቸው ስለዚህ አሁን የሩታ ነገር በቃ እዛኛው ከሆኑ እዛ መሄድ ነው ያለብን። ግዴታ ያለን አማራጭ አሁን እዛ ሄደን ግዴታ ማነጋገር አለብን። ሩታን ማግኘት አለብን። ሩታን ሳናገኝ እንዴት ይሆናል? እሺ ልጇ ግን ንጹህ ነው ስላለ በዚህ አስተያየት እንዲህ ካንገላቱ ትልቅ ችግር ውስጥ ነው ያለነው። ሩታን አተናታል ከዚህ ሆስፒታል የትኛው ሆስፒታል አዘዋውሯታል። ስለዚህ ያለን አማራጭ እዛኛው ቶሎ በፍጥነት መሄድ አለብን እና ቶሎ መድረስ አለብን። አይሻልም? ቶሎ መድረስ አለብን። ወይ ባጃጅ እስኪ ታክሲ እንጥራ። ታክሲ ያዘው።